አጨራረሱን አጀማመሩን ድንቅም ለግዠሪ ቤት። አንድ ደቂቃ ብቻ ታገሱኝና ባለ ሀብቶች እንዴት እንደምትከስሩ ላሳያችሁ። ይሄ አንድ እንግዲህ የተሰራ ቤት መጥቼ ነው። ተመልከቱ፣ ይሄንን ተመልከቱ። ማለት ሴራሚኩ በጣም ለግዠሪ ነው፣ በጣም ውበት ያለው ነው። በቃ ትክክለኛ ቦታ ላይ ለመሰራት ታስቦ የመጣ ሴራሚክ ነው። ነገር ግን ከባለሙያ ስህተት የተነሳ ይሄ ውድ ሴራሚክ እርካሽ ሆኗል። ወይም ለግዠሪ ነገር ፈልጎ በጣም ደርቲ ነገር ነው የሆነው እና በቃ ቆሻሻ ለማየት የሚያስጠላ። እነዚህን ነገሮች ተመልከቱ። ይሄንን እንግዲህ ባለሙያ ነው ይሄን የሰራው። ይሄ እንደው እሺ ይሁን እንትኑ ይሸፍነዋል እንበል የሶኬት። እነዚህ ባዶ ቦታ ሲበሳ እንዴት እንደተሰባበረ ተመልከቱ። እዚህ ጋር ያለውን ጥርስ ተመልከቱ። ድምፁን ተመልከቱ። እዛ ጋር ጠርዙን እዚህ ላይ ተመልከቱ። ዝም ብላችሁ ተመልከቱ። ይሄ ነው ለግዠሪ። ለግዠሪ ማለት ይሄ ነው። እንዴት አጨራረሱን ተመልከቱ። እሺ ከዛ ሌላ ነገር በጣም የገረመኝ ሴራሚክ ከሚሰራ ሰው የማይጠበቅ ማለት እኔ በህይወተ ዘመን አይቼ የማላቅ ነገር ነው ይሄ። ምንም ረዳት በነበርን ጊዜ እንኳን ሴራሚክ አንድ ፈሳሽ ወደ ኤፍዲ እንዴት መሄድ እንዳለበት እንዴት እንደሚሰራ እናውቃለን ቢያንስ። ይሄ ኤፍዲ ምርጫው አሪፍ ነው፣ ችግር የለውም። ይሄንን በምንም አድርገ ብትሰራው እዚህ ጋር ሴራሚክ ቆርጠ እንደዚህ ብታስገባም በጣም ለግዠሪ ነው የሚሆነው። እንኳን አይደለም እንደዛ ማስገባቱ ይቅርና ይሄ ኤፍዲ እዚህ ሴራሚክ ላይ የተጠራቀመውን ውሃ በምን አይነት ምንስ ነው ይሄ ኤፍዲ ሊቀበል የሚችለው? ወይስ በትዕዛዝ ነው የምታስገባው? ቤት ቁጭ ብለህ ማለት ቤት ቁጭ ብለህ ውሃ ወደ ኤፍዲ እንዲገባ በትዕዛዝ ነው መሰለኝ የምታስገባው። ተመልከቱ፣ እነዚህን ተመልከቱ። አጨራረሱን አጀማመሩን ድንቅም ለግዠሪ ቤት። ለግዠሪ ቤት ትንሽ ጊዜ ስጡኝና አንዳንድ ነገሮችን ላሳያችሁ። ቴራስ ነው ስታዩት ምናምን ጥሩ የተሰራ ይመስላል። ነገር ግን በትክክል እነዚህ ቦታዎች ፊለር በትክክል አልተሞሉም። ጥርስ አለበት ምናምን። እንደው ይሁን ይሄ ይሁን ችግር የለም እኮ እንደዚህ መስራት ይቻላል። እንደዚህ ክፍት አድርጎ ምናምን ፈሳሽ በትክክል ሳይሰጡ እንደፈለጉ አድርጎ መስራት ይቻላል። በቃ ማለት እንደዚህ ዘና አድርጎ ምንም ሳይጨናነቁ ዘና አድርጎ መስራት ይቻላል። ግን ውጤቱን ላሳያችሁ፣ እንደፈለጉ አድርጎ የመስራት ውጤት ላሳያችሁ። ውጤቱን ማለት ነው። ይሄ ውጤቱን እነዚህን አያችሁ። ውጤት እንደፈለጉ የመስራት ውጤት ይሄው። እንደፈለጉ አድርጎ መስራት ይቻላል። ውጤቱ ግን ይሄው። እንደፈለጉ መስራት ይቻላል። በፈለጉት ባለሙያ ማሰራት ይቻላል። ውጤቱን አለመቀበል ግን አይቻልም። ገብታችኋል አይደለ? ይሄን የመሰለ ለግዠሪ ቤት ኤፍዲ ያለው እዚህ ጋር ነው። ውሃ ያለው እዚህ ጋር ነው። ምንድነው እየሰራለው? ውሃው ምንድነው እየሰራለው? ኤፍዲውስ ያለው የት ነው? ተመልከቱ ዝም ብላችሁ። ስለዚህ በሚሊዮኖች ለዛውም በሚሊዮኖች ቤት አስገንብተ አጨራረስህ ካላማረ፣ አሰራርህ ካላማረ፣ ትክክለኛ ባለሙያ ካልመረጥክ ዋጋ ትከፍልበታለህ። እዩት። ይሄ ወደዛ የተኛ ነው፣ ይሄም ወደዚህ የተኛ ነው። ለምን እንደተከፋፈለም አይታወቅም፣ አላማም የለውም። በቃ ብዙ ነገር
የአንድ ሁለት ብዬ በማሳየት ብቻ የምጨርሰው ነገር አይደለም። እያንዳንዱን ቤት ገብቼ ባሳያችሁ እጅግ በጣም የምታፍሩበት አይነት አሰራር ነው የተሰራው። እነዚህን ተመልከቱ። ባለሙያ ምረጡ። ለሚሰራ ሰው በውድ ክፈሉ። ባለሙያ ምረጡ። ለሚሰራ ሰው በውድ ክፈሉ። እውነትን ነው። ይህንን በሚሊዮን የሚቆጠር ገንዘብ ከምትከስሩ ባለሙያ መርጣችሁ አሰርታችሁ በውድ ክፈሉት።